እሺ ሰላም እንዴት ነሽ? በመጀመሪያ ራስሽንና በድርጅታችሁ ላይ ያለሽን የስራ ዘርፍ ብትነግሪኝ። ሰላም እንዴት ነሽ? እኔ ሰናይት እባላለሁ። የሰመረ ሪል ስቴት የሽያጭ አማካሪ ነኝ። እሺ በጣም አሪፍ። እስቲ ሰመር ማን ነው የሚለውን ብትነግሪኝ። አሁን ላይ በከተማችን ላይ በጣም ስማችሁ የገነነበት ሁኔታ ላይ ነው እና ያለ ነው። እስቲ ሰመር ማን ነው፣ በምን አይነት የስራ ዘርፍ ላይ ነው የተሰማራው የሚለውን አንድ ላይ ጠቅለል አድርገሽ ብትነግሪኝ። መልካም። ያው ሰመረ ሪል ስቴት ባለቤቱ አቶ ሳሙኤል ይባላል። ለ30 ዓመታት ያክል በውጭ ሀገር በሞርጌጅ እና ትራንስፖርቴሽን ሴክተር ላይ የቆየ ነው። በመቀጠልም ደግሞ በሀገር ውስጥ ያለውን የቤት ፍላጎት እንዲሁም ለዲያስፖራው ምን ያስፈልገዋል በሚለው ጉዳይ ለመስራት ሞሮፍ ሀገራችን ላይ ተገኝቶ በ3 ዓመት ውስጥ እዚሁ የሴቶች አደባባይ ግራውንድ ፕላስ 16 አሁን የሚገኝበትን አፓርትመንት ቅንጦን አፓርትመንት ሰርቶ ካስረከበ በኋላ አሁን ላይ በመገናኛ እንግሊዝ ኤምባሲ ለሽያጭ ቅንጦ የሆኑ አፓርትመንቶችን ይዞልን መጣል ማለት ነው። እሺ በጣም አሪፍ። አሁን ላይ እንግዲህ እንግሊዝ ኤምባሲ ጋር ነው ፕሮጀክታችን አለ ያልሽኝ። አካባቢው ላይ ምን አይነት አሚኒቲዎች አሉ? አሁን ላይ ሰው ቤት ሲገዛ እንግዲህ ያው እናውቀዋለን ምን አለ ብሎ ነው እና አካባቢው ላይ የሚጠይቀው። እስቲ በአካባቢው ላይ ምን አለ የሚሉትን ጠቅላላ አድርገሽ ብትነግሪኝ። መልካም። እንግዲህ ሳይታችን ኤግዛክት ቦታው የሚገኘው መገናኛ እንግሊዝ ኤምባሲ ነው። መገናኛ ደግሞ ለቦሌ፣ ለሴሚሲ፣ ለተለያዩ የመንገድ አማራጮች በጣም በቅርብ ርቀት ላይ የሚገኝ ነው። ኢቨን ለኤርፖርት የ2 ኪሎ ሜትር ርቀት ነው ያለው። በጣም ቅርብ ነው። በአካባቢው ደግሞ ከ16 በላይ ኤምባሲዎች አሉ። ይህም ደግሞ ደህንነቱ የተጠበቀ ሰፈር እንዲሆን ያደርገዋል። በመቀጠልም ደግሞ ትልቁ የጫካ ፕሮጀክት እኛው ሳይት ላይ በ1 ኪሎ ሜትር ርቀት ላይ ነው የሚገኘው። በመቀጠልም አዲሱ ቤተመንግስት ያው ቤተመንግስትን እዚሁ ሳይት አካባቢ ነው የሚገኘው ማለት ነው እና የተለያዩ ትምህርት ቤቶች፣ የእምነት ተቋማት እንደ የካ ሚካኤል በቅርብ ርቀት ላይ ይገኛል። መስጊዶች፣ የእምነት ተቋማት እንዲሁም ትምህርት ቤቶች፣ የመንግስት ተቋማት በጣም ብዙ ነገር በአካባቢው ይገኛል ማለት ነው። ሎኬሽኑ በጣም ቆንጆ ሎኬሽን ነው። ወደፊትም ደግሞ ሳተላይት ሲቲ ከሚባሉ ሰፈሮች አንዱና ዋነኛው ሰፈር ነው ማለት ነው። እዛ አካባቢ ሊኖር የሚችለው ሰው ኤምባሲዎች በዙሪያው ያሉ፣ አዲሱ ቤተመንግስት አለ፣ ጫካ ፕሮጀክት አለ። ለኢንቨስትመንት ብንፈልገው በዶላር የምናከራየው አካባቢ ነው። ለመኖሩም ደግሞ በጣም ምቹ የሆነና ሴንተር የሆነ ሎኬሽን ላይ ነው ለሽያጭ ይዘን የወጣ ነው ማለት ነው። እሺ በጣም ቆንጆ። እንግዲህ ሰናይት አሪፍ የተባለ ሎኬሽን ነው እንግዲህ እየሰማን ያለ ነው። ስለዚህ ምናልባት አሁን አፓርትመንቶቻችሁ ላይ ያካተታችሁት የካሬ አማራጮች ባለስንት መኝታ አለ፣ እንዲሁም ጂፕላስ ስንት ነው? እንግዲህ ስለሙሉ ስለ ህንፃ አሚኒቲዎች ደግሞ የተወሰኑ መረጃዎችን ብትሰጭ ለተመልካቾቻችን። መልካም። እየገነባ ነው ያለው ህንፃ ግራውንድ ፕላስ 24 ነው። ከ6ኛ ጀምሮ ነው አፓርትመንት የሚጀምረው እስከ 5 ድረስ አሚኒቲዎች አሉ። ላይክ የመዋኛ ገንዳ አለ፣ ጂምና ስፓ አለ፣ የጋራ መገልገያ የሆኑ አዳራሾች አሉ። ለሰርግም፣ ለሀዘን፣ ለደስታ የሚሆኑ አዳራሽ ሰፋፊ አዳራሾች አሉት። በተጨማሪም ደግሞ ፓርኪንግ አለው። 2 ቤዝመንት አለ ወደ ታች። ይህ ማለት ምንድነው? ፓርኪንጋችን እኛ ጋር አሁን አፓርትመንቱ ላይ ሙሉ 140 አባወራ ነው። ነገር ግን እኛ ለ250 የሚሆን ፓርኪንግ ስፔስ አለን ማለት ነው። ይህ ማለት ቀሪ 110 የሚሆነውን እንደ እንግዳ ቢኖር ወይም ሁለተኛ መኪና ቢኖር መጠቀም ይችላሉ ማለት ነው ደንበኞች። ስለዚህ ሰፊ የሆነ የፓርኪንግ ኤሪያ አለ። እኛ ጋር ደግሞ ሌላው በጣም ለየት የሚያደርገው ነገር በአግሪመንት ደረጃ ሁሉ የመዋኛ ገንዳ፣ ጂም፣ ስፓ የሚሉት ነገሮች ይገባሉ ማለት ነው። ብዙ ቦታ አሁን ኦራሊ ነው ሌሎች ጋር የሚነገረው፣ አግሪመንት ደረጃ ላይ የለም። እኛ ጋር በአግሪመንት ደረጃ የተቀመጠ ነው። ማንኛውም እዛ አፓርትመንት የሚኖር ሰው የጋራ መገልገያዎቹ ይገቡለታል ማለት ነው። በመቀጠልም በዋናነት የአፓርትመንቱ ዲዛይን የሰራው አቶ ዮሴፍ ይባላል። በጣም ፕሮፌሽናል ዲዛይነር ነው፣ አርክቴክት ዲዛይነር ነው። ይህም ላይክ እንደ አድዋ 00፣ አብሮት ላይብረሪን፣ ህንድ ኤምባሲን ዲዛይን ያደረገ ፕሮፌሽናል ባለሙያ ነው። በሱ ነው ዲዛይን የተደረገው። ቤቶቹ ምንም አይነት ኮለን እንዳይኖራቸው ናቹራል ቬንቲሌሽን እንዲያገኙ ተደርጎ በጣም ምቹ በሆነ መንገድ ነው አፓርትመንቶችን የሰራ ናቸው ማለት ነው። እሺ በጣም አሪፍ። የካሬ አማራጮቻቸው ሜቢ ባለ 1፣ ባለ 2፣ ባለ 3 ምን አይነት የካሬ አማራጮችን አቅርቧቸዋል? መልካም። የካሬ አማራጮች ከኛ ጋር ከባለ 2 እስከ ባለ 4 መኝታ አማራጮች አሉ።
ባለ 2 መኝታ 138፣ 157፣ 163 ካሬ አማራጮች አሉ። ሰፋ ያሉ ናቸው። ጀስት ዲዛይን ማድረግ ይቻላል። ባለ 3ም ባለ 4ም ማድረግ ይቻላል። ባለ 3 መኝታ ደግሞ 187 እና 211 ካሬ አለን። ባለ 4 መኝታ ደግሞ 240 እና 259 ካሬ አለን ማለት ነው። በተጨማሪም እኛ ጋር ምንድነው 5 ሊፍት ነው ያለው አፓርትመንት ውስጥ። ኦልሞስት እያንዳንዱ ቤት አንዳንድ ሊፍት አለው ማለት ይቻላል። የእቃ 1 ሊፍት አለን፣ 4 ደግሞ ፓሴንጀር ሊፍት አለ ማለት ነው። ኦኬ፣ በጣም አሪፍ። እሺ፣ ምናልባት አሁን ከነገርሽኝ ነገሮች አንጻር ሰመር ሪል ስቴት ከከተማው ምን ለየት የሚያደርገው ነገር አለ? በጣም ብዙ የሪል ስቴት ሴክተሮች በዝተዋል አሁን ላይ፣ ብዙ ድርጅቶች አሉና ከነዛ ድርጅቶች በምን ይለያል? እንዲሁም ደግሞ ለቤት ገዢዎቹ ለደንበኛዎቹ ምን አይነት ኦፈሮችን ይዞ ቀርቧል? ለምሳሌ እንደ ባንክ አይነት ኦፈሮችን ይዞ ቀርቧል ወይ? ምን የተለየ ነገር ይዞ መጥቷል? መልካም። ያው ድርጅታችን እንግዲህ ሰመር ሪል ስቴት ሞሮፍ ለከስተመር ሳይድ ቤዝድ ያደረገ ነው። ያም ስልሽ ምንድነው ድርጅቱ በዋነኝነት ሎኬሽን መርጧል። አንድ አፓርትመንት ገዢ ለኢንቨስትመንት ከሆነ ለመኖሪያ የሚመርጣቸው ሎኬሽኖች አሉት። መገናኛ በጣም ሴንተር የሆነ ቦታ ነው። ያው መገናኛ እንግሊዝ ኤምባሲዎች አካባቢ ነው ያለው ማለት ነው። ለመኖርም ለማከራየትም ምቹ የሆነ ሰፈር ነው። ከሎኬሽን በተጨማሪ ዋጋው የስታውን ማርኬቱ ላይ ቼክ ብናደርግ በጣም በተሻለ ዋጋ ነው እየሸጠ ያለው ማለት ነው። ዋጋው የሚገባ ሆኖ አይደለም አሁን መገናኛ ላይ እየሸጥንበት ያለው ፕራይስ ማለት ነው። ፐርካሪውን 88318 ብር ነው። በ10% ቅድመ ክፍያ እየሸጥን ያለ ነው ማለት ነው። መገናኛ ላይ የሚገባው ፕራይስ ሆኖ ሳይሆን ጀስት ይሄ ፕሮሞሽናል እና ለ10 ቤቶች ብቻ የወጣ እና 10 ቤቶችን ሽጠን ስንጨርስ ኦልሞስት አሁን 60% ሽያጭ ጨርሰናል ከዚህ በፊት ባለው ፕራይስ ማለት ነው። አሁን ደግሞ ይሄ ዲስካውንት የወጣው ለ10 ቤቶች ነው። ስቶክ እየጨረሰ ነው፣ ትንሽ ስቶክ ነው ያለን። ይህን እድል መጠቀም አለባቸው። ከሎኬሽን አንጻር፣ ከፕራይስ አንጻር፣ ካምፓኒ ባክግራውንድ ስናይ ደግሞ በራሱ አቅም ገንብቶ ካስረከበ በኋላ ነው ለነዋሪዎቹ አሁን ያለፈው በዓል ላይ ጥምቀት አካባቢ ነው ሙሉ በሙሉ ያስረከበው ማለት ነው። እዚህ ሴቶች አደባባይ ጋር የሚገኘውን ሳይት ይህን ካስረከበ በኋላ ነው ወደ ሌላ ፕሮጀክት የገባው ማለት ነው። በራሱ አቅም የመገንባት አቅም አለው ማለት ነው። ዜን አቅም ካምፓኒ ፕሮፋይል ያስፈልጋል። ዜን ደግሞ ሎኬሽን ደግሞ አንዳንዴ ስንመርጥ ዋጋ በጣም ውድ ይሆንብናል። እኛ ጋር ግን አፎርዴብል በሆነ ፕራይስ ነው ይዘንላቸው የመጣ ነው ማለት ነው። ዜን ሎኬሽናችን፣ ፕራይሳችን፣ ዴሊቨሪ ታይም ላይ ደግሞ አይደራደርም። ይህም ማለት አሁን የምንገኝበትን አፓርትመንት በ3 ዓመት በፉል ፊኒሽድ ነው ጥንቅቅ አድርጎ ያስረከበው። ኔክስት ፕሮጀክት ደግሞ ፖስቴንሽን ቴክኖሎጂ ነው የምንጠቀመው። ፖስቴንሽን ምንድነው? በወር 4 ስላብን ይሞላል ማለት ነው። 1 ዓመት ባልሞላ ጊዜ ሙሉ በሙሉ የስኬለተን ስራ እንጨርሳለን ማለት ነው። ቴክኖሎጂ ፖስቴንሽን ነው የምንጠቀመው። ሪዲዛይን ለማድረግ ምቹ ነው እሱ። ባለ 2 ለምሳሌ 138 ካሬውን ባለ 3 ባለ 4 ማድረግ ይቻላል። ለዛም ይጠቅማል። ዴሊቨሪ ታይም ላይ አንደራደርም። በዚህ ላይ እንላለን። ዜን ደግሞ ምንድነው አግሪመንት ላይ የሚገቡ ነገሮች አሉ። ላይክ አሁን ለሶስተኛ ወገነኛ ጋር የገዛ ሰው አሳልፎ መሸጥ ይችላል። ፐርካሪውን 88,000 ብር ብንሸጥም ቀጣይ ላይ እነዚህ 10 ቤቶች የተመዘገቡት ካለቁ በኋላ 100,000 ፐርካሪ ይሆናል ማለት ነው። እያለ ፕሮግረስ እያደረገ ሲሄድ ቤቱ ዋጋ እየጨመረ ይሄዳል። አንድ ሰው በዳውን ፔመንት 1 ሚሊዮን ብር ከፍሎ ከሆነ ለባለ 2 መኝታ በዳውን ፔመንት ብቻ ከ5 ወር ከ6 ወር በኋላ ከድርጅቱ ጋር ጨምሮ 3-4 ሚሊዮን ብር አትርፎ መሸጥ ይችላል ማለት ነው። ለሪሴል በጣም አሪፍ ነው እንደ ኢንቨስትመንት ማለት ነው። አግሪመንት ላይ የሚገባ ነገር ነው። የመዋኛ ገንዳችን ስፓ የምንላቸው አግሪመንት ላይ ይገባሉ። ለየት ያደርገናል። እሺ እንግዲህ ሰናይት፣ አሁን የምንገኘው እዚህ ሴቶች አደባባይ ካስገነባችሁት ሳይት ውስጥ አንደኛው ቤት ላይ ነው እና ያለ ነው። በጣም የሚያምር ፊኒሺንግ፣ በጣም ቆንጆ ቤት ነው። እንግዲህ በጣም ወድጄዋለሁ። ለተመልካቾቻችንን መጨረሻ ላይ እናሳያቸዋለን። እስቲ አሁን ላይ ምን አይነት ዲስካውንት ኦፈሮችን ይዛችሁ መጣችኋል? የተለየ ቅናሽ መንገድ ካመጣችሁ እስቲ ለደንበኞቻችን ለተመልካቾቻችን ንገሪልን። መልካም። እንግዲህ ለቤት ፈላጊዎች ከሀገር ውስጥም ሆነ ከሀገር ቤት ለምትገኙት በሙሉ ሰመር ሪል ስቴት በጣም ትልቅ ዲስካውንት ኦፈር ነው ይዞ የመጣው። በካሬ 88,000 ብር ከመሸጡም በላይ ደግሞ እንደሚከፍሉት አማውንት ከ10 እስከ 30% የሚደርሱ ዲስካውንቶችን ይዘንላችሁ መጣናል ማለት ነው። ዚስ ለምሳሌ 100% ለሚከፍል ደንበኛ በካሬ በ61,000 ብር እየሸጥን ነው ማለት ነው።
ይሁን መገናኛ እንግሊዝ ኤምባሲ ጋር የማይታመን ዋጋ ነው። ይህን ዲስካውንት እንዲጠቀሙበት እንላለን። አንዳንዴ ድጋሚ የማይገኙ እድሎችን ተጠቅመው የሚያልፉ ብልሆች ናቸው እና አሁንም ቢሆን 60% ሽያጭ አጠናቀናል። ኦልሞስት ወደ 40% የሚሆኑ ቤቶች ናቸው የቀሩ። ከዛም መካከል ደግሞ ለ10 ቤት ብቻ ያወጣ ነው ዲስካውንት ነው። መጀመሪያም እንደነገርኩሽ እንደሚከፍሉት አማውንት 30% ዲስካውንት በተጨማሪም ደግሞ 88,000 ብር ፐር ካሬ የሚለው ዋጋ ለ10 ደንበኞች ብቻ ነው። ከዛሬ ጀምረው መመዝገብ ይችላሉ። ለ10 ሰው እናስተናግድ ይሆናል ማለት ነው። ኦኬ እሺ መልካም። እነዚህ 10 ሰዎች ምናልባት በምን ያክል ቀናቶች ውስጥ ቢመጡ ኦፈሩ ማግኘት ይችላሉ ወይንስ እንዳመጣጣቸው 10 ሰው ድረስ እስኪሞላ ድረስ ነው የሚሆነው? ኤኒታይም ይደውሉልን። እኛ 10 ቤት ሽጠን ከጨረስን በኋላ ያለው በዚህ ዲስካውንት አናስተናግድም። እስከ 10 ቤት ባለው ግን በዚህ ዲስካውንት እናስተናግዳለን ማለት ነው። ከዛሬ ጀምረው የድሉ ተጠቃሚ መሆን ይችላሉ። ሞር ደግሞ ዩቲዩብ አይታችሁ ለምትመጡ ደንበኞች ሰርፕራይዝ ይኖረናል ማለት ነው። በጣም ቆንጆ። እንግዲህ ተመልካቾቻችን በጣም ብዙ ኦፈሮችን ያገኛሉ ብዬ አስባለሁኝ። በጣም ቆንጆ ዋጋ፣ በጣም በቆንጆ ሎኬሽን ነው ይዛችሁ የመጣችሁት። በጣም እናመሰግናለን። ስለጎበኘናችሁ በጣም ደስ ብሎናል። እስቲ እናንተን በምን አይነት መንገድ ማግኘት ይችላሉ? ሶሻል ሚዲያ፣ ስልክ ቁጥር፣ እናንተ ማግኘት የሚችሉባቸው መንገዶች ብትነግሪኝ። መልካም። እንግዲህ ከሀገር ውስጥም ሆነ ከሀገር ውጭ ለምትገኙ ቤት ፈላጊዎች ከታች በምናስቀምጠው ስልክ ቁጥር በመደወል በዋትሳፕም በቴሌግራም ማግኘት ይቻላል። በተጨማሪም ደግሞ ውጭ ሀገር ሆናችሁ በተወካይ መግዛት የምትፈልጉ በተወካይ እንችላለን። ከዛም በተጨማሪ ደግሞ እራሳችሁ ባላችሁበት ሆናችሁ መግዛት ለምትፈልጉ በዲኤችኤል ይቻላል። ቀጥታ ሳይቱንም እናሳያለን። ፕሬዘንቴሽኑን ሰጠን በዲኤችኤል ውላቸውን ልከን መፈራረም እንችላለን ማለት ነው። እሺ በጣም ቆንጆ። በጣም አመሰግናለሁ ሰናይት። በመጨረሻ ለተመልካቾቻችን የምታስተላልፊልን መልእክት ካለ? መልካም ተመልካቾቻችን፣ እንግዲህ ለ10 ቤቶች ብቻ የወጣ ዲስካውንት ነው። ዲስካውንቱን ተጠቀሙበት። ቀድሞ የሚመጡ ብልሆች ናቸው። ይህን ነው ማስተላለፍ የምፈልገው። በጣም አመሰግናለሁ። እሺ በጣም አመሰግናለሁ ሰናይት። መልካም ምሽት። እሺ ላንቺ። ቴንክ ዩ።